ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት የፀጉር ማስክ ነው። እንደምትወዱት ተስፋ አደርጋለሁኝ። አሁን ቀጥታ ወደ አሰራሩ ሄዳለሁኝ። እዚህ ጋር አጃ ያልተፈጨ አጃ አዘጋጅቻለሁኝ። አንድ ኩባያ አጃ አደርጋለሁኝ። አጃ በውስጡ ማግኔዚየም፣ ካልሲየም፣ ቪታሚን ዲ፣ ቪታሚን ቢ6፣ ቪታሚን ቢ12 የያዘ ነው። አጃ ለልጆቻችንም ለኛ ለአዋቂ ራሱ በጣም ቆንጆ ነው። አሁን አንድ ኩባያ አጃ አድርጌያለሁኝ። 5 ኩባያ ውሃ አደርጋለሁኝ። ከወፈረ በኋላ መጨመር እንችላለን፣ ምንም ችግር የለውም። ያው ያየን እንጨምራለን ማለት ነው። ውድ ቤተሰቦች በጣም ቆንጆ ነው፣ ትወዱታላችሁ፣ ሞክሩትኝ እላለሁኝ። አሁን 5 ኩባያ ውሃ አድርጌ እሳት ላይ እጥደዋለሁኝ። ያው አሁን እሳት ላይ ጥጄዋለሁኝ። እንደምታዩት ጋዙ በጣም መቀነስ አለብን፣ ለምን እንዳያርብን ማለት ነው። አጃ ደግሞ እሳት ሲበዛበት ቂጡ ይይዛል ማለት ነው። ስለዚህ ጋዙ በጣም እንቀንሰውና ለተወሰነ ደቂቃ እናንተ ከትከዋለን። ይኸው እንደምታዩት አውጥቼዋለሁኝ፣ በግቶታልኝ። አሁን እንደዚህ ሲታይ ቀጠን ያለ ነው የሚመስለው። አሁን ትንሽ ሲቆይ ታዩታላችሁ፣ ይወፍራል ማለት ነው። ያው አሁን ቀዝቅዟልኝ አጠለዋለሁኝ። እንደምታዩት አሁን ወፍሯል ማለት ነው። ቅድም እንደነበረ አይደለም። አሁን በማጥለያ ካጠለን ነው አይወርድልንም፣ በጣም ነው የሚያስቸግረን። ስለዚህ በስስ ጨርቅ ከሆነ ደግሞ በጣም ቀለል ብሎ ነው የሚወርደው። ስለዚህ በስስ ጨርቅ አጠለዋለሁኝ። ያውን አጥልዬዋለሁኝ። እንደምታዩት ይሄኛው እንጥለዋለን ማለት ነው። ምንም ሳናጠለው እንደዚህ ብንቀባው በኋላ ላይ ደግሞ ፀጉራችን ሊያስቸግረን ይችላል፣ በደንብ ላይ ወጣ ስለሚችል በማጥለያ ብናጠለው ቆንጆ ነው የሚሆነው ማለት ነው። ውድ ቤተሰቦቼ ይኸው አሁን ምንም ነገር አልገባበትም፣ ንጹህ ነው ማለት ነው። የጓጓለ ነገር የለውም። ይሄኛው ደግሞ አልመንድ ኦይል ነው። እናንተ ማንኛውም አይነት ቅባት ለፀጉራችሁ የሚመቻችሁ ዘይት መጠቀም ትችላላችሁ። እኔ ብዙም የለኝም አልመንድ ኦይል፣ ግማሽ አድርጌ በደንብ አድርጌ አዋህደዋለሁኝ። አሁን በቆንጆ አድርጌ አዋህጀዋለሁኝ። እንደምታዩት ለፀጉራችን አሪፍ ነው ማለት ነው። በጣም አልቀጠንም፣ በጣም አልወፈረም። አሪፍ ነው። እንደዚህ ሲሆን ጥሩ ነው ማለት ነው። ከቀጠነ ደግሞ ፀጉራችን ላይ ሊወርድ ስለሚችል ወፈር ቢል ቆንጆ ነው። አሁን ያው ፀጉሯ እንደፈታሁት ነው። ምንም ነገር ያው አልተበጠረም። ማንኛውም አይነት ማስክ ምንጠቀም ከሆነ ወይም እናዘጋጅ ከሆነ ፀጉራችን መጀመሪያ ባናበጥረው ችግር የለውም። ለምን ምንም ነገር ሳይኖረው ሲበጠር ፀጉር ይበጣጠሳል፣ ይነቃቃላል። እና ማስክ መጀመሪያ ተቀቡትና ከዛ በኋላ ብታበጥሩት እንደፈለጋችሁ ነው የምታበጥሩት ማለት ነው። እና ወይም ማስክ እንኳን መስራት ካልቻላችሁ፣ ጊዜ ካላገኛችሁ ኦሊቭ ኦይል ተቀብታችሁ ብታበጥሩት ፀጉራችሁ ምንም ነገር አይወጣም፣ አይሰባበርም ማለት ነው። ይኸው አሁን በዚህ መልኩ ውስጡ በደንብ አድርጌ እስከ ጫፉ ድረስ ቀባውና አበጥረዋለሁ ወይ በእጅ አፍታተዋለሁ ማለት ነው። እና ውድ ቤተሰቦቼ እጅግ በጣም ቆንጆ ማስክ ነው፣ ትወዱታላችሁ፣ ሞክሩትኝ እላለሁኝ። ያው በዚህ መልኩ በደንብ አድርጌ ቀብቼዋለሁ፣ አፍታትቼዋለሁኝ። ከዛ እስር አድርጌ ፌሳል አድርጌ ለ1 ሰዓት ለ2 ሰዓት አቆይቼ አጥባታለሁ ማለት ነው። እና በጣም ቆንጆ ነው፣ ትወዱታላችሁ፣ ሞክሩት።
የቻናሌ ቤተሰቦች ለራህማቱ አዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባባይ ቻው።